ስሙ የተመሰገነ ይሁን። ስሙ የሚመሰገንበት ክብሩ የሚገለጥበት ቦታ እየፈለጋችሁ እንደቆያችሁ በዚያን ጊዜም በነበረው ባጎበኘሁበት ጊዜ ትዝ ይለኛል። ይሄ ሊበቃችሁ አይችልም ይመቻል ወይ በሚል ያንን ትዝ ይለኛል። እና ሁልጊዜ ምዕመናን እየበዙ ሲሄዱ ከግለሰብ ቤት ነው የጀመሩት። የመጀመሪያዎቹ ክርስቲያኖች በሚሄዱበት ጊዜ ነው ቤተክርስቲያን በአንድ ላይ የጋራ መጸለያ ለመፈለግ የቻሉት። አሁንም እናንተ ያችን ስታቋቁሙ በመጀመሪያ ያየኋትን እንደምትቀጥሉና እየተጠናከራችሁ ስትሄዱ ሌላ እንደምትገዙ ሌላ እንደምታደራጁ ትዝ ይለኛል ነግራችሁ ነበረ። አሁንም ደግሞ ለዚያ ደረጃ በመብቃታችሁ ክርስቲያኖች እየበዙ እየተጠናከሩ በመሄዳችሁ ደስ ይላል። ይሄ የሚያስደስት ስለሆነ አሁንም ያ ልትጠናከሩና ልትገዙ ያሰባችሁት ጉዳይ ፕሮግራም አሁንም ተጠናክሮ እንዲሄድ የሁላችን የዘወትር ጸሎታችን ነው። ይሄን ነው የኛ ጸሎታችን ነው። አመሰግናለሁ። እኔ የምስራች ደምሴ ይባላለሁ። እዚህ ቤተክርስቲያን መምጣት ከጀመርኩኝ ኦልሞስት ከ10 ዓመት በላይ ሆነኛል። ልጆቼ ህፃናቶች ነበሩ። እነሱን እዚሁ ነው ያሳደግናቸው። እዚሁ ያቆረብን እዚሁ እየተማሩ ግን ልጆቹ በነበሩበት በመጣንበት ጊዜ ልጆቻችን በጣም ስቃይ ያዩ ነበረ። ምክንያቱም ልጆቹ እንዳይወጡ እንዳይወርዱ ድምጻቸው እንዳይሰማ ሆል ወይ ላይ ሲሯሯጡ በቃ ብዙ ችግር አለና በጣም ያስጨንቋቸው ነበርና አንዳንድ ጊዜ ልጆቹን ቤተክርስቲያን አንሄድም ይላሉ። ለምን ስንላቸው ሰዎቹ ለምን ወጣችሁ ሽንት ቤት ለምን ሄዳችሁ እያሉ በጣም ስለሚያጨናንቁን ይላሉና ያው ከዛን ጊዜ ጀምሮ ተቸግረን ልጆቹን በቃ እንደው ቤተክርስቲያን መግዛት አለብን ብለን ብዙ ይሄው እየሰራን ያው በተወሰኑ ነገሮች አልሳካ ብሎ እዚህ ድረስ ደርሰናል። አሁን ደግሞ መጨረሻው ላይ አፋፉ ላይ ደርሰናል ቤተክርስቲያን ለመግዛት እንግዲህ እየሰራን ነው። እኔም አገልጋይ ነኝ እዚሁ በሂሳብ ሹም ሆኜ አገለግላለሁና በቃ የተቻለውን ከምዕመን ያገኘነውን አሰብስበን አሁን በ1.8 ሚሊዮን ዶላር ቤተክርስቲያን ለመግዛት በቃ መጨረሻው ጫፍ ላይ ደርሰናልና ያጠራቀምነውም ዳውን ፔመንት የምናደርገው የተወሰነ ገንዘብ አለን። ባንክም ደግሞ ብድር ሰጥቶናልና አሁን ለመጨረሻው የተወሰነ ገንዘብ ስለጎደለን እንደው በቅዱስ አማኑኤል ስም ልጆቻችንን የምናስተምርበት ሃይማኖታችንን ለትውልድ የምናስተላልፍበት ቤተክርስቲያን ለመግዛት እንድትረዱን ስንል በአማኑኤል ስም እንጠይቃለን። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። እኔ ስሜ ሙሉወርቅ እባላለሁ። ከዚህ ቤተክርስቲያን መምጣት ከጀመርኩኝ 13 ዓመቴ ነው። ይሄን ቤተክርስቲያን ከማውቀው እና ያው ቤተክርስቲያናችን እንግዲህ አገልግሎት እንደማንኛውም ቤተክርስቲያን እንደሚሰጠው የተሟላ አገልግሎት ነው ያለን። ማለት ቅዳሴውም ኪዳኑም በስነ ስርዓት ይደርሳል። ግን በቤተክርስቲያን ጥበት ምክንያት የምንፈልገውን አይነት አገልግሎት ማግኘት አልቻልንም። በዚህም ምክንያት ደግሞ እኔ ለምሳሌ የማገለግለው በሰንበት ትምህርት ቤት መዝሙር እንዲሁም ያው የህፃናት ክፍልን በመስራት ነው። ልጆቹን ይዤ ወደ አፕስቴር በመሄድበት ጊዜ መዝሙር ለማለማመድ በቂ የሆነ ቦታ ስለሌለ ልጆቹ መሬት ላይ ተቀምጠው ነው የሚለማመዱት መዝሙር። እንዲሁም ደግሞ ልጆችን በዚህ ሀገር ባለው ችግር ምክንያት ልጆችን በቤተክርስቲያን አንጾ ለማሳደግ ቤተክርስቲያንን ትምህርት መሰረት ማስያዝ የሚገባ መሆኑ የሁላችንም ወላጆች ኃላፊነት እንደሆነ ይታወቃል። ነገር ግን ዋናው ደግሞ ቤተክርስቲያን ናት ኃላፊነት ያለባት። እሱንም ኃላፊነት ለመወጣት በቂ የሆነ ቦታ የተመቻቸ ነገር ስለሌለ ልጆቹ እንዲሁ ደርሰው
ነው የሚሄዱት። መዝሙርም እንኳን ለመለማመድ በቂ ቦታ የለም እና በጣም ነው የምናዝነው በዚህ የተነሳ። ስለዚህ እኔ ለቤተ ክርስቲያኑ በቃላት የሚገልጸው በጣም የተሰበረ ልብ ነው ያለኝ በእውነት። ስለ ቅዱስ አማኑኤል በቃ ሳስብ ሁልጊዜ በቃ ማለት ከመናገር ውስጤ ወይም አይ ዶንት ኖ ምን እንደምል ብቻ እና በቃ ስለ ቅዱስ አማኑኤል ብላችሁ አሁን ጫፍ ላይ ደርሰናልና አግዙን፣ እርዱን። በቃ ጌታችን ሲወለድ የምናውቀው በግርግም በበረት ነው አይደለ? በቆሻሻ ቦታ ግን እሱ የነገስታት ንጉስ የጌቶች ጌታ እኛን በወርቅ የሚያስጌጠን አምላክ ነው። ወርቅ ባለበት ቦታ መወለድ የሚችል ሆኖ ሳለቀን ፍቅር አስገድዶት እኛን ሽቶ በግርግም በበረት ነው የተወለደልን። አሁንም በግርግም የተወለደ ጌታ እዚህም ቦታ በማይገባው ቦታ ነው ያለው። በቃ ያኔ እንደተወለደ አርጋችሁ አስቡት። ያኔ በእንደዚህ አይነት ሁኔታ እንዳለ አርጋችሁ አስቡት። ያለበት ቦታ የሚመጥን አይደለም። ስለዚህ ስለ ቅዱስ አማኑኤል ብላችሁ ስለ እናቱ ስለ ቅድስት ድንግል ማርያም ቤተክርስቲያን ገዝተን ለመውጣት በጣም ጫፍ ላይ ደርሰናል እና አግዙን፣ እርዱን ነው የምንለው። ስለተሰጠኝ እድል አመሰግናለሁ። እኔ ስሜ ቅዱስ አሻግሬ እባላለሁ። የቅዱስ አማኑኤል እና ቅድስት ኪዳነ ምሕረት መስራች ከመሰረቱት አንዷ ነኝ። ይህ ቤተክርስቲያን ከተመሰረተ ቆይቷል እና ብዙ እንትን ያለበት ነው፣ ወጣ ወረድ ያለበት ነገር ነው። ቤተክርስቲያን ራሱ ለመፈለግ በጣም ብዙ ጊዜ ነው የፈጀብንና ቤተክርስቲያን ስናገኝ ደግሞ ነው ቤተክርስቲያን እኛ ተሰባሰብን ምናለን፣ ግን ቄስ አልነበረንም እና ቄስ ነበር መንፈልግ የነበረው እና በአጋጣሚ አንድ ቦታ ላይ ተጠርተን ሄደን እዛ ላይ አቡነ ፊልጶስን ሰዎች ያገናኙንና ከሳቸው ጋራ ለመጀመሪያ ጊዜ በትምህርት ቤት ውስጥ ያለ አዳራሽ እዛ ጀመርን ማለት ነው። ከዛ ትንሽ ቆይተን ቦታውም አመችም አልነበረ፣ ሰውም ሊመጣም አይችልም። በጣም ወደ ውስጥ የገባ መንገድ ስለነበረ እንደገና ስንፈልግ ወደ አላስካ አቨኑ አካባቢ አግኝተን እዛ ገባን። እዛ እያገለገልን እያለ የሰውም እየጨመረ መጣ። ግን ብዙ ችግር ነበረብን። እዛም ልጆቻችን እንጫጩብናል ይሉናል። እንደገና በዛችሁ ዕጣን እንዲጨስብን አንፈልግም እና መውጣት አለባችሁ ብለው አስወጥተውን ወደዚህ መጣን ማለት ነው። አሁን ወዳለንበት አሁን ደግሞ እዚህም ከሁለት ዓመት ቆይታ በኋላ ይህንን ችግር እንደገና አነሱብን ማለት ነው። ዕጣን ቤታችን አበላሸብን፣ ጭሱ ይሉናል። ሻማ ማብራት የለባችሁም ይሉናል። የልጆቻችሁን ድምጽ መስማት አንችልም ይሉናልና በጣም ብዙ ችግር አለብን። ስለዚህ አሁን ደግሞ እንደ እግዚአብሔር ፈቃድ ይህንን ችግራችንን አይታችሁ ኢትዮጵያኖች፣ ኦርቶዶክሶች፣ ኤርትራኖች እርዳታችሁ እንዳይለየን ሁላችሁም እርዳታ ስለምንፈልግ ሁላችሁም ያቅማችሁን እንድትረዱን ስንል በአክብሮት ጠይቃለሁ። አመሰግናለሁ።